ሰላም እንደምን አላችሁ ማይ ፋሚሊ ሰላም ነው ሁሉ አባ ሁሉ ተማ ሁሉ ፒስ ዛሬ ደግሞ የመጣሁት ባሪፍ ቪዲዮዎች ነው ይሄ ቪዲዮ እንደሚመቻችሁ አልጠራጠርም ልጅ ዳውድና በርጣሚዮስ ያሉበትን ሁኔታ ታውቃላችሁ የሚሰሩ ቪዲዮ ምናምን ነገር በጣም የሚገራርም ኮንተንት ይዘው ነው የመጡት የነሱ ቪዲዮ አለ አሁን ደግሞ በቅርቡ ያገባችሁ የሷ የተለቀቀ የሰርግ ቪዲዮ አለ ቫይራል ይወጣ እሱም አለ ጽድት ያሉ ቪዲዮዎች ናቸው እንደሚመቻችሁ አልጠራጠርም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ እና ኮንተንት ሰብስክራይብ ያረጋችሁ ደግሞ ቪዲዮ ላይክ ማድረግ እንዳይረሳ የኮሜንት አስተያየት ምናምን ነገር ኮሜንት ላይ ጻፉልኝ ይመቻችሁ አረ ምናታውን ብርስተኝ የምብር ነው እንዴት ማይዘል ገዛ ነው ለዚህ እንዴ ፓንትስ ገዛ ይል እንዴ ባበለው ተረከስኩ ያራዳ ልጅ እዚህ ጋር ለሰርጓ አረ ይመችሽ ባሏ ነው ጃንዴሱ አረ ይመቻችሁ Patuan lekatan per imami fada one shot siapa mantu shot ilengan imami አረ ይመቻችሁ ደብዩ sama satu nyalar ko gadai አረ ያበደ ደብዩ ሰርግ በድጋሚ ደግሞ ብቻዋን ናት ማን ይሻላል Abodina die one baby who's supposed to live like family. Hey, I know the lie. There's nothing stopping me. See the feel struggling, I get money. I dey try my best to be somebody, cause I'm living life. This girl they make me higher. ከደስታም ደስታ በላይ የተሰማው ነው ማለት Feel this baby, you know go believe this girl not die. If you see this baby, tell him say she must chop my money. Chop my money, chop my money, chop my money. ባልየው ይሄ ነው በያየው ልጆች ዘመዷ ነው አለ በመጀመሪያ ቪዲዮ ላይ ነበረው Chop my money, cause I don't care. አረ አበደ ሰርግ አራስ ከጓደኛ ግንባር አባረልና ከኋላ አውራቸው ዝቃለች አወርዳት አይ በሻ ሄሎ ጤና ይስጥልኝ ወይዘሮ ገነት በዳሳ ነው ሽንት ቤት እንዲመጠጥ ተመዝግበው ነበረ አስመዝግቤ ነበረ ምንድነው እስከ እንመጣለን ብላችሁ አልነበረም እንዴ ትናንት እኮ መተን ነበርና ስንደውል አላነሳችሁም እንዴ ቤቴን ሁሉ እስከሚያጥለቀልቀው እናንተ የት ነው ያላችሁ ስንት ጊዜ ሆነኝ እሺ ቆይ ሄሎ አቤት እኔ ቆይ አሁን አንዴ ደውልላ ብሎኝ ነው አንዴ መጣጩን ታወሪዋለሽ እዚህ መጣጩን እና መጣጡ ተብላል ሄሎ ወይዘሮ ገነት ለምን ስራ ስርዓት አይኖሮትም እኛም ስራችንን እኮ ነው የምንሰራው ጎም የእናንተ ሽንት ቤት ሰፋ ስለሚል ቤተሰብ ብዙ ስለሆነ ብለን ነው እንደውም አዲስ አሰራር ስለዘረጋን ሩዝ የሚበሉትን ብቻ ነው እየሄድን ምን ለማለት ፈልገህ ነው እንደዛ አይነት ፕራንክ በጣም ያስጠላል ስለምትበሉ የእናንተ ሽንት ቤት ቶሎ ነው የሚሞላው ለዛ ነው የሚገርም ነው ምን እንድንበላላችሁ
ማዘር አሳዘኝ ትግረስ እናንተ ነፍሳችሁ አይማርም። ሻምስ ወይ የሸምስ ያልጅ በረኪና ጠጣሉ። ምን የመነቸከ ነገር በልቶ የመነቸከ ነገር በልቶ ነው። ኧረ አስተማሪ ግሬድ ሲያበላሽ የቱ ነው? እሱ ነው መምህር። አቤት። ለምንድን ነው የልጅን ግሬድ ያበላሽህባት? ያልሰራችውን ኬት አምጥቼ ነው የምሰጣት። እሷ እንደነገረችኝ ከሆነ ግን አውቀህ ነው ያበላሽህባት። ለምንድን ነው አውቄ ማበላሽባት? ልጅሽ እኮ በጣም ቆንጆ ነች። ቁንጅናዋና ትምህርቷ ምን አገናኛቸው? በቃ ትምህርት ላይ ጎበዝ አይደለችም አይደለችም? ምንድነው አትረብሽኝ። አሁን ስራዬ ልስራበት። እሺ ምንም መፍትሄ የለውም? ግሬዷ መስተካከል አይችልም? ፈቃደኛ ከሆናችሁ ማስተካከያ አንድ መንገድ አይጠፋም። ገብቶኛል ምን ማለት እንደፈለክ። ምንድነው የምናደርገው? ይሄ ባለጌ መምህር የሚፈልገው ግሬዱን ለማስተካከል አብሮት የሚተኛ ሰው ይፈልጋል። እማዬ አይሆንም። እሺ እኔ ላንቺ ግሬድ ስል አብሬው እሆናለሁ። በቃ እኔው እንዳጠፋው እኔ ራሴ አስተካክላለሁ። ችግር የለውም። እኔ እሆናለሁ። አንቺ ማን እንድትሆኛ አላደርግሽም። እኔ ነው የምሆነው። ላንቺ ምንድነው ባዘር እየሲደበ ፈልገዋል መሰለኝ። እኔ እሆናለሁ። አስኝም እንዴ? ምንድነው የምታወሩት? ምንድነው የምትከራከሩት እንዴ? እፈሩ እንጂ። ሲጀመር በትምህርት ቤታችን ሕግና ደንብ መሰረት በፖሊሲው መሰረት አንድ አስተማሪ ለግሬድ ብሎ ከተማሪው ጋር አይተኛም፣ ከወላጅ ጋር ኧረ ባዘር ደስታውን አቋቋማቸው ያስበለኝ ነው። ሲጀመር መጀመሪያም ያስታውቃሉ እንደፈለጉ ወንዶች ከሴቶች ጸባይ የሚደብረን። ናትዬ ወንዶች ግን ከሴቶች ባህሪ የሚደብራችሁ ምንድነው? ከሴቶች ባህሪ እንዴ? አንደኛ ይሄ ያራዳ ቋንቋ የምታወራ ሴት ጽፎታሉ ለማለት ነው። ያይሽዋ ይሄ የወንድ ኪስ ተማምና ውድ ነገር የምታዝዝ ሴት ከመጠን በላይ የምትቀብጥ ሆነ። እውነቱን ነው። አራተኛ ራሷን እስክትስት ድረስ የምትለቀለቅ ሴት። አምስተኛ ምንም ሙያ የሌላት ሴት። ስድስተኛ ኧረ ተው በቃ። ስድስተኛ አጫጭር ልብስ ለብሳ ወንዶቻችንን የምታስት። እውነቱን ነው። ሲጀመር ዘሙያንስ እንላታለን እቺን ሴት። ዘሙያንስ ማንፈልግ። ሰባተኛ ሲጀመር መጠየቅ የለብሽም ነበረ። እህቴ ከጀርባሽ ቆሞ ያወሩብሻል። እሺባቸው አሪባቸውም። የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሰሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው? ጀጁ ቡርሰ በጋሪያጁ ከች ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈርተረው የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰልፍ ዲፌንስ ነው። እውነት ነው። ለምን ሰልፍ ነው የምታወራው? ቀሉን ተወና ገብተህ ረዳው። አልቻልክ እኮ። ኧረ ዝም በይ በእናትሽ። እንደውም እኔ ላንቺ ልስል ማለት ነው። አሁኑኑ ገባለሁ። ወዲያውኑ አይደለም መጀመሪያ እንደገፋው ቆሌውም ነው። ጭራሽ አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ። በጉብን ይተኩሳለሁ እንዴ? ምን ነው ምን ሆንክ? ኮማንዶ በግ ኮማንዶ በግ አለች። ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሀዘንና ርህራሄ አያስፈልግም። ጉዳዩ እንፈታ። ማረር ትቷል። ካሱ መተኮስ ነው። ከበጉ ጋር ጦርነት አረከው እኮ። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው የእርሶ በግ በጥይት ቅጠን ሰብሮታል። ቤታ ይርዶት። ከዚህ በኋላ ከቻሉ አይደውሉልኝ። በቃ ተባክኝ ማዘን ጋራ ወጣው ሰው ደግሞ ምን ለቆ ቪዲዮ ሲጫወት ሄሎ ዝግጁ ነህ? አንተ ራስህ ዝግጁ ነህ? እንሂዳ። ዝግጁ ነህ የተባባልከው? እኔና ጀለሶች ቻትጂፒቲን የምንጠይቀው ጥያቄዎች ቢላይክ ቻትጂፒቲ እንዴት ነው በ30 ቀን ውስጥ በ500 ሺህ ብር ሀብታም መሆን የሚቻለው? እንዴት 30 ቀን? ኧረ 15 ቀን ይበቃል። ና 5 ቀን። እሺ በ5 ቀን ቻትጂፒቲ በ500 ሺህ ብር እንዴት ነው ሀብታም መሆን የሚቻለው? 500 ሺህ ግን አልበዛ 300 ሺህ ናት። አንድ ሰባት ስባቡም ነው። እሺ ቻትጂፒቲ 5000 አይሆንም 20 ሺህ። ቻትጂፒቲ እሺ በ5 ቀን ውስጥ በ15 ሺህ ብር በትንሽ ልፋት ብቻ እንዴት ነው ሀብታም መሆን የሚቻለው? ምን ልፋት? ምንም ሳንለፋ አልጋ ላይ ተቀምጠ አልጋችን ላይ ተኝተን አረበሽ ነው ቀይተር። እሺ አልጋ ላይ ተኝተን ምንም ሳንለፋ ተስባቡ እንጂ ተግባቡ። በ5 ቀን ውስጥ እንዴት ነው በ15 ሺህ ብር ሀብታም መሆን የምንችለው?
በቃ ምንም መግባባት አልቻሉም ታውቃላችሁ እዚህ ጋር ምንም አይግባቡም በቃ ሲጀመርም በዚህ 15 በምን አብታ አጥቶ አንተ ሰው ይጠላአለው በእናትህ እቺ እንደ ድሮ ሰፌር በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናን ከፍቼ በኩርኩም እየነው ሞተራን ማጥፋት በስነ ስርዓት ተሰለፍና ስራ ጭስ ማውጫውን እንደ ፕላምፕሌት ነው መጥል እኔ እጣላለሁ ህግ አክብር በቃ ህግ አክብር ምን ነው ምንድነው ይሶ እየተቀበል አስቸገረኝ ማን ነው የሚቀበል ጥርሳም ያየዋል እኔ የወንድ ልጅ ጸባ አንዴ ነው ብዬ ነበር ግን አሁን አጼ ማንዴላ ነው የምሆንበት መቅደላ ባለው ማሳይ ጭፍልቅልቅ ነው ማረገው እንዴ ዳልሽ ሰርቶ መለወጥ የለበት እንግዲህ ደረብ የለዋል ነው ምን ብሮስ አንተ ይሄ ነው እንዴ እኔ ያኛው ልጅ መስሎኛል አይደል አረ ቆይ ለዚህ ሌላ መፍትሄ ነው መጥሽ እንዴ እኔ ማዘር ምንድነው ማዘሩ ለታ ኮብልስቶን ከትክቼ ነው ያሳደቁት እንደው ባከተውልኝ የዛሬ አረ እኔ ማዘር የርሶ ልጅ መሆኑን ስላላወቅኩ ነው ምንም አልፈልገው የሌላ ሰው ልጅስ ቢሆን ስድስት ኮንዶ አብልቶ ነው የወጣው ስለዚህ ሳቃደገ ይጦረኛል ብዬ ነው እስካሁን ያደረስኩት እንደው እንደ ዛሬ ነው ጀብረና አላስቀጠቅጠው ወስጄው ወረፋው ነው ቢኔ ዘሩ እንኳን እንዲበዛብኝ አልፈልግም ይጠላል እንደው ላንተም ተወሰነ እኔ ንጣሉት እንደው ክበርልኝ ፈጣሪ ያሳጣ እናንተ የበት ልጅ ተሚናው ነው አትጋበዙ ወንድሞች እና እንዴ ነው አሎ ስማኝማ ወይ እስኪ ዛሬ እንኳን ልጋብዝ እስቲ ምን ማለት ነው እኔ በህይወቴ ማለት ነው አንድ ቀን በዚህ ልጅ ተጋብዤ አላውቅም ልጋብዛ አንድ ያለች ሄዋን አንድ ቀን ተሳስታዳምን ብጋብዘው ያው እንግዲህ ምን እንደደረሰበት ታውቂያለሽ የእናንተ ግብዣ እንደሆነ አሲድ በይው ወጥተሻል አይደለ ምን ይሄ ሽንት ቤት ለሽንት ቤት ነው የምታመላልሽኝ ብትጋብዥኝ ገንዘብሽን እየቆጠርሽ ነው ትንሽ ነው ወራችሁ አንተ ያወራው በዛቱ ሲጀመር ማለት ነው መጋብላ የለብሽም ሲጀመር የህንዱ ባለሀብት ሰርፕራይዝ አረጋቸው ነመስቴ እኔ ከህንድ ነው እዚህ የመጣሁት ለዚህ ትልቅ ሰርግ በመጀመሪያ ለሙሽሮች ማለት ፈልጋለሁ ግን ከዛ እዚህ ድረስ ስመጣ ባዶ እጄን አልመጣሁም የሚገርም የህንድ ዘፈንና ዳንስ ተለማምጄ ነው የመጣሁት ስለዚህ ዲጄ ፈትልኝ ኮንፊደንስ ይቻለኝ በቃ ባለ ሰርጎችን አዝናናቸው በቃ ይመጪ ፒኦቪ ጀለስ የፈተና ጊዜ ረፈተና አንቺ ሰራሽ እንደ ፈተና ምንም አልሰራውም ሰራቱ እኔ ተናድጃለሁ አልሰራውም ምንም ፈተና ወደ ታስብሰኝ ምን አትቶኝ ፒስሽ አይዞህ አብረን ይወደቅ የውጤት ጊዜ ደርሷል አንድ ተማሪ ብቻ ነው የደፈነው ከዚህ ክላስ እሱም በቃ ጃቪዝም አልሰራውም ያለው ለእንዳንተ አይነቱ ነው ትላለች ኧረ እባክህ ትላለች አልሰራውም ብሎ አንተን አዳግሞ ጥሷል እሱ ፒኦቪ ሀያት ከገጠር ስትመጣ ያ ትንሽ ልጅ ነው ይሄንን ያከለው አዎ አይ ጊዜ እንዴት ነው በእናትህ አለን እግዚአብሔር ይመስገን የኛኑ ቤተሰብ ነው ደግሞ ቆጥሬ ወጣና አስጥልሳም ሻውር ነው እንዴ ኧረ ይሄ ባህል ግን መቅረት አለበት ትምህርት እንዴት ነው አቡዬ ጥሩ ነው አይደል አየዘንድሮ ይሄ ባህል መቅረት አለበት ፒኦቪ ከጀለስ ጋር ስትሰደድ ወይኔ አንተ ለዚህ ነው ኩላሊቴን የሸጥኩት ምን ተፈጠረ ደግሞ ደላላው እኮ ትርፍ ገንዘብ ጠየቀ ኧረ እባክህ አሁን እዚህ በረሃ ላይ ልንቀር ነው ኧረ በስመ አብ ግን እኮ ያው ያለ አንድ አይን በጣም ታምራለህ ያው ልንገርህ ብዬ ነው አንድ አይነት ሽጠው እያለ ነው ሌላ ምንም እያለ አይደል ኩላሊት ሽጠ መጣል በቃ ከመጣ ይቀር ከብትመለስ አንዱንም አይነነ ኧረ ከዛ አይነት ጓደኛ ይሰውራችሁ የከተራው ስጋት በየ አዚጅራ ኧረ ማዘር ተመሳው እዚህ ወላጊዋ ታዲያ ነጩንም ነው ምንሽ አንቺ አንበሳው ኧረ ይበጃጅ ምርጥ ያንሰን አለው ነው ሄዱ ደንግጠው ቀባስሮአና ኧረ የመጁት እቤት የኔ እኩል ልጅ ስትመጣ ሰላም ነው ማዘር ታክሲ ሰፈር ያጥርነሽ ልጅ ነኝ እሺ ልጅ ምን ነበር እማዬ ትልቁ ብረት ድስቴን ስጭኝ እንግዳ ይመጣ
ወይ ሞት ይሳኛል ሰጧትም ለካ ተቀመጪ ልጅ ያመጣልሻለሁ እሺ ሰላም እዚህ የታች ሰፈር ልጅ ነሽ እንዴ አዎ እና እንዴት ይሁሉ ጊዜ ኑበት አላየሁትም የእውነቴን እኮ ነው ማዛር የለችም በል አጠባም ደወቀ ጽድት አድርገው የምር አላፊን ችግር የለውም ካሁን ጀምሮ ታውቂኛለሽ ምንም ነገር ከተፈጠረ እኔን ጥሪኝ እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው እስካጥቦ ትንሽ ጠብቂኝ እሺ ይቅርታ እሺ ችግር የለውም በቃ ድረኛ ወራል ለበስኮ ዱር ይመስላል እንዴ ቶሎ መልሰው ኧረ ተው ማዘር እያበሳሰለ ነው እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች እኔ እንደው አንተ ሆነ እንኳን በተረፍክልኝ እንዴት አለው በየሄደበት ተፈሩ ልጆች እያያዙ ተጠቅጠውታል እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነው ኧረ በስመ አብ በቃ አስበሉ ብቻ መሰለሽ የሚመጡት ታናናሾቹም ይመጡታል ወይ ይቅርታ ልጄ ብረት ድስቱ ልጣ አጉል ሰዓት ረበሹ በቃ እማዬ ቀልድ ትወዳለች አንተ ዝራ ምንድነው ይሄ እህትስ ቤልሃለሁ ከዚህ በኋላ ራስህ ጠብቅ ያልነገርኩህም እሷስ ምን ትወዳለች በቃ እድለኛ አይደለም እዝራ ምን ሆነ ነው የምታለቅሰው አራዳ ያላለቅስኩ አይዞህ ለሁሉም ችግር መፍትሄ እናገኝለት አባትዬው መጣ ይላል ነገር ማቆም ስላልቻለ አረዛ ምን እንዳለባችሁ ነው ዛሬ እንደዚህ የምትናገሩት ኧረ ተው ቸከሳለ ቢያስ ኧረ አይመጡም ኧረ ተው ወንድ ልጅ አይቸግረው ቆራሌው ከዛ ጀምሮ እኮ ስጠራ አልሰማኝም እንቺ ጫማ ስንት ገዛታለህ ያመቱ ፍሬ እንዴ ማሪ ምን ነው የኔ ፍቅር ጫማ እኮ ጥሎ ላቀብለው መጥቼ አጉርሳ መጣችበት እሺ ሰራሽለት እሱ ሊሸጥ ነበር እቅዱ ያ ታደለ ቁራሌው ታደለ ይዞ በነፃ ታስሮ አንተ ራሱ ምን ሆነ ነው እናት ሰላም ነው አባት አይደለም አዎ አሳባሮ ለምንድን ነው ብከቹ ቆይ ሌባ ነህ እንዴ ምን ማለት ነው ልቤ ሰረቅ እሺ በጣም ፈጠን ሌላ እንዴ እንሱ የሬሳ ሳጥን እንዴ የዘላለም መኖሬን እየፈለኩኝ ነው ሌላም አለ ቆይ በምሽ እንደዚህ ምን ታረጋለህ ጨረቃ ሰማያል እንደ ቤቷ ቦታ አስቀየርሽው አሰደርሽው በቃ ሄደ አረ በርታው ሲበች ፒኦቪ ከሀያት ጋር ኳስ ስታይ ምንድነው ይሄ ደግሞ ምንድነው አጤ ረጅሙ ተጫዋች ሃላንድ ይባላል በጣም ጎበዝ ተጫዋች ነው አበስ ገበርኩ እስቲ መነጽሬን አቀብሉ ይሄን የጣሊያን ጊዜ የገደልኩት ፈረንጅ አይደለም አቤት የፈረንጅ መተት እኔ እዚህ ቁስቁስ ብያለሁ እሱ እንደ ድሮ ወጣት ነው አበስ ገበርኩ ይደበር ከሳቸው ጋር ኳስ ማየት የለብህም ነበር ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም ከእናቱ ጋር አረ እዚህ ወጋጊው ዘይት ይዞ ሲመጣ እናሳ ነው ምንሽ አንቺ አንበሳው ናዚያንስ ምርጥያንስ እኔ አለው ነው ምንሽ እዛ ጥቁሩ በየ እናስ አረ ይመችህ